ሰዎች ሲዋሹን እንዴት መለየት እንችላለን? ብዙ ሰዎች ሊያታልሏችሁ ሲሞክሩ፣ የሚደብቋችሁ ነገር ሲኖር ወይም ሲዋሿችሁ ለመለየት ባላቸው ፍላጎት ምክንያት ሰዎችን የበለጠ መረዳት ይፈልጋሉ። ጥሩ ማንነት የመገምገምና ሰዎችን የማንበብ አቅም ጥሩ ጓደኛ፣ ወላጅ፣ አፍቃሪና ባልደረባ ያደርጋል። እንዲሁ ከሌሎች ጥሩ ያልሆነ ዓላማም ይጠበቅብሃል። በግል ሕይወት ውስጥ ያሉ ነጭ ውሸቶችን ለማጋለጥ፣ ድብቅ የፍቅር ስልቶችን ለማየት ወይም በስህተት ሊመራህ የሚፈልግን ወደ ታች ወርዶ ለመመልከት እነዚህ ላይ ትልልቅ የማስታወቂያ ኢንዱስትሪዎችን እናስባለን። የሚጠቅሙ ራስን የመከላከያ ስልቶች ይሆኑሃል። ማስጠንቀቂያዎቹ መደጋገማቸው እየሰለቸ ይሆናል፣ ግን ደግሜ ላስታውስ፣ ሰዎችን በማንበብ ውስጥ ምንም ዋስትና የለም። ምልከታዎችና ንድፈ ሐሳቦች የተሻሉ ግምቶች እንጂ ለሁሉም 100% የሚሰሩ ዘዴዎች አይደሉም። ሁሉም ሰው ልዩ ልዩ ማንነት፣ አስተዳደግና የጀርባ ታሪክ ያለው እንደመሆኑ ሰዎችን የሚያነብና የመረዳት መንገድም እንደሚለያይ አስታውስ። በዚህ ቪዲዮ አንድ ተጨማሪ መሳሪያ አሳይሃለሁ። ይህ መሳሪያ የኤፍቢአይ እና ሲአይኤ ኤጀንቶች፣ መመርመሪያዎችና ፖሊሶች በአጭር ጊዜ ውስጥ ውሸትን በትክክል ለይቶ ለማወቅ የሚጠቀሙበት ዘዴ እናያለን። ችግሩ እርግጠኛ አለመሆን። ብዙ ሰዎች የመንዳት ችሎታቸው ከአማካይ ከፍ ያለ መስሎ እንደሚሰማቸው ሁሉ ውሸትን የመለየት አቅም ያላቸው ይመስላቸዋል። በ2006 ፎርኒዲስክ ኤግዛማይነር የተባለ ጋዜጣ ባወጣው መረጃ ሰዎች ያለ ዕድሜ፣ የጾታ፣ የትምህርት ደረጃ ልዩነት ውሸትን የመለየት አቅማቸው ዝቅተኛ መሆኑን አስነብቧል። ውሸትን ለይቶ ለማወቅ የሚረዳ ስልጠና የወሰዱት እንኳ ያን ያህል የተለያዩ አልሆኑም። ሌላ በ2006 ስለ ማንነትና ማህበራዊ ስነ ልቦና መገለጫ ይዞ የወጣ ጋዜጣም የስነ ልቦና ባለሙያዎችና ጋዜጠኞችን ጨምሮ ብዙ ሰዎች ማታለልን በአጋጣሚ እንኳ የመለየት አቅም እንደሌላቸው ገልጿል። አንዳንድ ግምቶች 20,000 ሰዎች 50 ያህሉ ብቻ ውሸትን ከ80% በላይ የመለየት አቅም አላቸው ይላሉ። ማታለልን የሚወድ ማንም ሰው ባይኖርም ልምድ ያለው ውሸታም ሰው ግን በቀላሉ የማሳመን አቅም አለው። ውሸትን ለይቶ የማወቅ ይህም በጥንቃቄ አድምጠኝ። ሰዎችን ለማንበብ የምንጠቀምባቸው እንደ የፊት ገጽታዎች፣ የአካል ቋንቋ፣ የቃላት ምርጫ ያሉት ሁልጊዜ የተለዋዋጭነት ዲግሪ ያሳያሉ። ግለሰባዊ ልዩነቶች በጣም ሰፊ መሆናቸው ግልጽ ሆኖ ሳለ ውሸታም ሰዎች ራሳቸውን ሁልጊዜ ተገማች በሆነ መንገድ ያቀርባሉ ብሎ ማሰቡ እነዚህን የማመልከቻ ዘዴዎች ጥቅም አልባ ያደርጋቸዋል። ከዚህ በፊት ያየሃቸው ዘዴዎች አንድ ሰው የሆነ ነገር ሊደብቅህ እየሞከረ እንዳልሆነ የምታውቅበትን ብዙ ነገር ቢነግሩህም ወደ ማታለል ስትመጣ ግን ታሪኩ የተለየ ይሆናል። ትልቅ ችግር አንድ ውሸት መለየት የሚችል ሰው ሊኖሩት የሚችሉትን መረጃዎች ሁሉ የሚዋሹት ሰዎችም የሚያውቋቸው መሆናቸው ነው። አንድ ሰው ፊቱን መነካካት የሚያስጠረጥረው ከሆነ ፊቱን ላለመነካካት መጠንቀቅ ይችላል። መዋሸት ከለመደ ሰው ጋር እያወራህ ከሆነ ወይም የነገረህን ታሪክ ሁሉ ካመንከው ምንም ምልክት አያሳይህም ማለት ነው። ስለዚህ ትክክል የማይሆን ከሆነ ለምን ውሸትን ለመለየት ልማር ብለህ ትጨነቃለህ? ምክንያቱም ውሸትን የመለየት አቅምህን ፍጹም ልታደርግባቸው የምትችላቸው ብዙ ሁኔታዎች ስላሉ ነው። እነዚህን ሁኔታዎች መረዳትና የምትጠብቀውን ውጤት እውነታውን መሰረት ያደረገ ከሆነ የተሻለ ማንነት ገምጋሚ የመሆን እድል ይሰጥሃል። እንዲሁም መታለልንም ታስወግዳለህ። ውሸትን መለየት የበለጠ ትክክል የሚሆነው ባህሪያትን የምታነጻጽርበት መሰረታዊ መስመር ሲኖርህና የሚዋሸው ሰው ውሸቱን የሚለማመድበት ጊዜ ሳይኖረው ሲቀር ነው። ሲዋሹ መያዝ የሚያስከትለው ውጤት ስላለ የሚዋሹ ሰዎችን ምቾት እየነሳ እንዳይረጋጉ ያደርጋቸዋል። እንዳለመታደል ሆኖ የሰውን ታማኝ አለመሆን የሚጠቁም ነጠላ ምክንያት እንኳ የለም። አንደኛው ሰው የበለጠ ወረኛ ሲሆን፣ ሌላኛው ከዚህ በፊት አድርጎት የማያውቀው የፊት ገጽታ ሊያሳይ፣ እንዲሁ ሌላኛው ደግሞ በጣም ኮስታራና የተረበሸ ሊመስል ይችላል። አንዳንድን ሰው መረበሽ ወዲያው መለየት ብትችል እንኳ በቀጥታ ከውሸት ጋር ልታያይዘው አትችልም። እንደማታምናቸው ማወቃቸው ብቻ ግን ሊረብሻቸው ይችላል። እስኪ ነገሮችን ትንሽ ዘወር አድርገህ ከሌላ አቅጣጫ ለመመልከት ሞክር። እንዴት ሰዎች ሲያታልሉን ማወቅ እንችላለን ብለህ ከመጠየቅ ይልቅ ከመጀመሪያው ለምን ተታለልኩ የሚለውን መረዳት ትችላለህ። ከዚህ አኳያ ሲታይ ስለሚዋሹ ሰዎች መኖር ምንም የምታደርገው ነገር የለም። ነገር ግን የትኛው ማንነትህ፣ እምነትህ ወይም ባህሪህ ነው ታለል እንዳታውቅ ያደረገህ? ለብዙ ሰዎች ውሸት ትልቅ የሞራል ስህተት ነው። ሰዎች መዋሸት አይወዱም፣ እንዲሁም ግን በውሸታሞች መታለላቸውን ማሰብ አይፈልጉም። ማንም
አይዋሸኝም ወይም ሲያታልሉኝ አውቃለሁ ብለህ የምታስብ ከሆነ ዓለም ፍትሃዊ ናት ብለህ በማሰብ ድጎህን እየደለልከው ነው። ብዙ ሰዎች ጥሩና ሐቀኞች በመሆናቸው ሰዎች ላይ ተቀምጦ ከመፍረድ ይልቅ ማንን ይመርጣሉ? ሌሎችም እንደኛ አይነት የሞራል አቋም አላቸው ብለው በስህተት የሚያምኑ ሰዎች ናቸው። ሌሎች ስለሚነግሩን ነገሮች የሚነግሩን የራሳቸውን የተዛባ አመለካከት የሚኖረን ጥበቃና ድብቅ እምነት መቆጣጠር ከቻል ሲያታልሉን የመለየት ትልቅ ዕድል ይኖረናል። ውሸታሞችን የምታጠምድበት ጥሩ ራዳር እንዳለ ወይም የሰዎችን የልብ ሁኔታ የመለየት ተሰጥኦ እንዳለ ማሰቡ ጥሩ ሊሆን ይችላል። ነገር ግን ከዚህ በፊት እንዳደረግከው እንደ ትክክለኛ ምልከታና ምርመራ ምቾት የሚሰጥ ምንም ነገር የለም። ከዚህ በፊት ያየሃቸው የሰዎችን ማንነትና ዋጋዎች ለማወቅ የተጠቀምክባቸውን ዘዴዎች ውሸትን ለመለየት የምትጠቀምባቸው ከሆነ ማሻሻያ ያስፈልጋቸዋል። ይህ ሁሉ ስለ ውይይት ነው። አንድን መንገደኛ ሰው ውሸታም ሰው እንዴት መለየት እንደሚችል ብትጠይቀው አይኖቹ ይቅበዘበዛሉ ወይም አይኖቹ ወደ ላይና ወደ ቀኝ ያደርጋል አይነት መልስ ይሰጣል ወይም ይንተባተባል ይልሃል። በደንብ የሰለጠኑ ሰዎችም እነዚህ ምልክቶች ፍጹም አድርገው ሊቀበሏቸው ይችላሉ። የሚያሳዝነው ግን ውሸትን መለየት ይህንን ያህል ቀላል ቢሆን ኑሮ ማንም አይታለልም ነበር። እንደ እውነታው ጥሩ ውሸትን የመለየት አቅም እነዚህን ውስን ባህሪዎች ከመለየት ያለፈ መሆኑ ነው። በእርግጥ የአካል ቋንቋ አስፈላጊ ነው፣ ግን ውሸት ውስብስብና ንግግሩ ውስጥ ተሳታፊ የሆነውን ሰሚውን ሰው መሰረት ያደረገ የቃላት ሥራ ጭምር ነው። ውሸትን መለየት እንደ ጭልፊት ሆኖ የፊትን አኳኋን ወይም እጅ እስኪያልበው መጠበቅ አይደለም። ከሙሉ ውይይቱ ጋር መስራት ይፈልጋል። ንግግሩ ውስጥ አንተም ተሳታፊ ነህ። ጥያቄዎችን መጠየቅ ትችላለህ። ውይይቱንም ልትመራና ከመጠበቅ ይልቅ በብልሃት እንዲነግሩ ልታደርግ ትችላለህ። ውሸትን መለየት የውይይት ክህሎት እንጂ የሆነ ነጠላና ቋሚ ምልከታ አይደለም ማለትም እንችላለን። የትዳር አጋርህ ጥርጣሬ የሚያሳድር ሁኔታ እያሳየች ነው። አንተም ያለፉትን 5 ሰዓታት የት እንደነበረች እየጠየካት ነው። ልጅህ እንዴት ፊቱ እንደበለዘ እየነገረህ ነው። ወይም የሥራ ባልደረባህ ለምን ፕሮጀክትህን እንደጠላው በረዥሙ ያስረዳህ እየሞከረ ነው። እነዚህ ሁሉ ውስብስብና ሕይወት ያላቸው ውይይቶች እንጂ የምስክርነት ቦታ ላይ ቆመው የሚነገሩ ቀላል የአንድ ወገን ንግግሮች አይደሉም። ውሸት የመለየት አቅምህ ውሸቱን እየነገረህ ካለው ሰው ጋር ካለህ ግንኙነት ጋር ይያያዛል። ግንኙነትህ ስልታዊና ንቁ መሆን አለበት። የመጀመሪያው በአእምሮህ ልትይዘው የሚገባ ነገር ቢኖር ስትጀምር ክፍት ጥያቄዎችን ጠይቀህ መጀመር የሚለው ነው። መጀመሪያ እነሱ እንደሚያወሩ አድርጋቸው። ውሸት መሆኑን ማረጋገጥ ለምትፈልገው ነገር ማረጋገጫ የሚሆንን ተቃራኒ ነገር እንዲነግሩህም ጊዜ ስጣቸው። ዶክተር ሬዝ ቡል በደርቢ ዩኒቨርሲቲ መምህር ሲሆን የወንጀል ምርመራ ፕሮፌሰርም ነው። ለዓመታት የእነዚህን የውይይት ዘዴዎች ጥበብና ሳይንስ እያጠናና በርካታ የሥነ ልቦና የባህሪና የሕግ መጽሔቶች ላይ አሳትሟል። ዋና ግንኙነቱ ከምንም በላይ አስፈላጊው ነገር በቃለ መጠየቅ አድራጊውና የሚደረግለት ሰው መሃል ያለው ግንኙነትና ውሸትን የመለየት ሂደቱ ነው የሚል ነው። ውሸትን የመለየት ለሰውየው ቢያንስ መጀመሪያ አካባቢ የምትሰጠውን ነገር መቀነስ አለብህ። የራስህ ሐሳብና ማስረጃ ቢኖርህም የቻልከውን ያህል ዝም በል። አስታውስ፣ ውሸታሙ አስቸጋሪ ቦታ ላይ ነው ያለው። አንድ ታሪክ ነግሮ ማሳመን አለበት። ያንን ታሪክ አንተ እንደምታውቅ ግን አያውቅም። ይህ መረጃ ይዞ መቆየት ታዲያ ሰውየው በድንገት ችግሩን ሙሉ በሙሉ የሚፈታ ነገር እንዲዘበዝብ ያደርገዋል። ቀላል ምሳሌ ለመስጠት ያህል የትዳር አጋርህ ጓደኞቿ ጋር ምሽቱን እንዴት እንዳሳለፏት የሚገልጽ ረዥም ውስብስብ ታሪክ የነገረችህ ከሆነ ምንም እንዳደረጉ፣ ምን እንደበሉ፣ ከጓደኛዋ ቤት የአየሩ ሁኔታ እንዴት እንደነበር የመሳሰሉትን ቀላል ጥያቄዎች ጠይቃት። የምትመልስልህን አስተውል። በውይይታችሁ መጨረሻ ጓደኛዋ ለጉዞ ወጣ ማለቷን እንደምታውቅ ልትገልጥላት ትችላለህ። ይህንን ቀድመህ ባለመናገር ግን የውሸታሙ አጋርህ ያቀደችበትን ታሪክ እንድትነግርህና ስህተቷን እንድታጋልጥ ታደርጋለህ። መረጃው የጠቅላላው እንዴት እንደቀረበ ተመልከት። ውሸታሞች ብዙ ጊዜ ሙሉና ጥልቅ ዘገባን
በአንድ ጊዜ ያቀርቡልሃል። ለአንተ ስለሚያቀርቡልህ ዘገባ ቀድመው በደንብ ተዘጋጅተውበት ስለሚመጡ ካንተ ለሚቀርብላቸው ላላሰቡት ድንገተኛ ጥያቄ መልስ አይኖራቸውም። እውነት የሚናገሩ ሰዎች ግን ሁሉም በአንድ ላይ ባይመጣላቸውም የምጠይቃቸውን ግን ቀለል አድርገው ይመልሳሉ። በቀጥታ ይህንን መሞከር ትችላለህ። ሰውየው ከዚህ በፊት ላያስብበት የሚችልን ድንገተኛና ከጉዳዩ ጋር የሚያያዝ ጥያቄ ጠይቀው። ከዚያም የሆነ ነገር ለማዘጋጀት የሚያደርገውን መደናገጥ ተመልከት። ውሸታሞች ጥያቄን ለመመለስ ረዥም ጊዜ የሚወስዱ ሲሆን ሲመልሱም ብዙ ጊዜ ቆም ማለት ያበዛሉ። እውነትን የሚናገሩ ሰዎች በጥልቀት ባያውቁት እንኳ አላውቅም ማለት ምቾት አይሰጣቸውም። ውሸታሞች ግን ያለባቸውን የእውቀት ክፍተት የሚሞላ የሆነ ነገር ለመፍጠር ሲፈጥኑ ይታያሉ። ልዩነት ወይም ቀጥታ የሆነ ውሸት ብታይም አትንገራቸው። ዓይንህን ላይ የሚያስደነግጥ ታሪክ ሲፈጠር ትይዛቸዋለህ። እንዳታለሉህ ማስረጃ ነግረህ ከተጋፈጥካቸውም ምላሻቸውን ተከታተል። ሲዋሹ የተያዙ ሰዎች ሊቆጡ ወይም ፈጽሞ ጸጥ ሊሉ ይችላሉ። እውነቱን የሚናገር ከሆነ ግን ግራ ይገባቸዋል ወይም ያንኑ ተመሳሳይ ታሪክ ደጋግመው ይናገሩሃል። ዶክተር ጄምስ ድሪክል የፍሎሪዳ ማክሲን ኮርፖሬሽን ኃላፊ ነው። ድርጅቱ የባህሪ ሳይንስና ማታለልን መለየት ላይ ጥናቶች ያካሂዳል። የማታለል ተግባሩ ላይ ሊተላለፉ የሚችሉና የማይችሉ ብዙ ሰዎችን ታሪኮችን ለመገምገም የሚያስችሉ ተጨማሪ ፍንጮች አሉት። እነሱ እንደሚለው ሁለት ሰዎች አንድ ላይ ሲዋሹ ታሪካቸውን በመነጋገር አይተባበሩም ወይም አንዱ የሌላኛውን አያብራሩም። እውነተኛ ሰዎች ግን ይህንን ያደርጋሉ። ሁለት ሰዎች እየዋሹ እንደሆነ ከጠረጠርክ እርስ በርስ እንዴት እንደሚግባቡ ተመልከት። ሐቀኛ ሰዎች ታሪኩን ለማጋራት የበለጠ ምቹና ንቁ ይሆናሉ። አስገራሚ የሆነ ነገር ተጠቀም። ራስህን በውሸታሞች ሰዎች ጫማ ውስጥ አስቀምጥ ወይም ለመጨረሻ ጊዜ የዋሸህበትን ጊዜ አስታውስ። ልትከታተላቸው የሚገባ ብዙ ጥቃቅን ዝርዝር ነገሮች ስላሉ ይህንን ስታደርግ ልትረጋጋና ልትተማመን ይገባል። ሁሉም ነገር አስቀድመ በዝርዝር ካወቅከው ታሪክን ቀጥ አድርገ ለመናገር ይቀልሃል። በሌላ አነጋገር ለመለማመድ ብዙ ጊዜ መውሰድ ቁጥር ነርቮችህን የበለጠ ማረጋጋትና ምላሽን መለማመድ ትችላለህ። ድንገተኛ ውሸታሞች ከሁሉም የሚከፋ ናቸው። ቀድመ ካስተካከልካቸው እዛው ቅጽበቱ ላይ ጥያቄውን ማቅረብ የምትችል ሲሆን ሲዋሹህ እዚያው ላይ የመያዝ እድሉም ይኖርሃል። ቀደም ብለህ እንዳያቸው ውይይት ዘዴዎች የሚነግሩ ታሪክ እውነት ነው ወይም ውሸት የሚለውን የምትለየው የአካል ቋንቋን አይተህ አይደለም። ይልቅ የሚዋሸው ሰው ራሱ እንዲገልጥልህና በራሳቸው የማታለል መረብ እንዲወድቅ ለማድረግ እየጣርክ ነው። ድንገተኛ ጥያቄዎች ከተዘጋጁበት ታሪክ ውጭ ስለሆኑ ውሸታሞችን መያዝ እንደሚቻል አይተሃል። በራስ መተማመናቸው ላይ፣ አነጋገር ፍጥነታቸው ላይ ወይም የአይን ግንኙነት ላይ ድንገተኛ ለውጥ መኖሩን ተመልከት። ነባሩ የማጋለጫ ዘዴ ሰውየው በቀላሉ በአዎ ወይም አይደለም ለሚመልስ ጥያቄ ሰፊ መልስ የሚሰጥ ከሆነ ነው። ይህም ደግሞ ውሸቱን የሚያሳምንበትን ነገር ለማሰብ ጊዜ ለመግዛት እየሞከረ እንደሚሆን ይነግርሃል። እውነት የሚናገር ሰው በድንገትና በቀጥታ የመመለስ ችግር የለበትም። ጥያቄውን መድገም ወይም ረዥምና ጥልቅ ያለው ዙሪያ ጥምጥም መልስ መስጠት ሌላ ጊዜ የመግዣ መንገድ ነው። ለምሳሌ ይህ የሆነ ሰው ፍሪጅ ውስጥ ያስቀመጥኩትን ምሳ በልቶብኛል። ሚኪ፣ ያስቀመጥኩትን የበላኸው አንተ ነህ? አዎ። ምን ነበር ያስቀመጥከው? ታውቃለህ፣ ምሳዬ ነው። እዚህ ነበር ያስቀመጥኩት። እንዲያውም ማስታወሻ ሁሉ ለጥፌበት ነበር። አዎ፣ የዚህ ቢሮ ሰዎች ሊያደርጉ ይችላሉ። በልተኸዋል አይደል? ያንተን ምሳ ውሸታም ነህ እያልከኝ ነው? በልተኸዋል ወይ? አንተ ደግሞ ሀብታም እኮ ነኝ፣ እንዴት ይህንን ያደርጋል ብለህ ታስባለህና የመሳሰሉት ሰዎችን እጅ ከፈንጅ ስትይዛቸው ይረበሻሉ ወይም ይቆጣሉ። ንግግራቸው ላይ ወይም ስሜታቸው ላይ ድንገተኛ ለውጥ መኖሩን ተመልከት። አንዳንዶች የሚቆጡ የመምሰል መደንገጣቸውን ለመደበቅ ይሞክራሉ። እንዴት እንደዚህ አይነት ደደብ ጥያቄ ትጠይቀኛለህ? ወይም ምን አላውቅም የሚሉ አይነት ነገሮች ይናገራሉ። የሆነ ሰው እየዋሸህ እንደሆነ ካሰብክ እና በደንብ ማወቅ ከፈለግ እዛው ላይ የማሰቢያ ጊዜ ሳትሰጥ ጥያቄዎችን ጠይቀው። ይህንን ካደረክ
ብዙ የባህሪ ወይም የአካል ቋንቋ ምልክቶች በድንገት ጠቃሚ ሊሆኑ ይችላሉ። የፍርሃት ስሜት ወይም በአካልና በንግግር የመደበቅ ሙከራ መኖሩን አስተውል። አንዳንድ ሰዎች ጥያቄውን በቀጥታና በግልጽ ከመመለስ ይልቅ ድንገት እንደተበደሉ ሊያስመስሉ ወይም በመሃል የፈጣሪን ጥበቃ ሊያስገቡ ይችላሉ። አንተ ማድረግ የሚጠበቅብህ ሰዎችን ባልተዘጋጀበት ቅጽበት መያዝና ለጥያቄ የሚሰጡትን ምላሽ መመልከት ነው። በጣም አልፎ አልፎ ደንዝዘውና ተሸማቀው ወዲያው በድንጋጤ ሊናዘዙ ይችላሉ። የማሰብ ችሎታን ማሳደግ የሚቻልበት መንገድ እውነታውን መናገር እጅግ ቀላል ነው። የሚጠበቅብህ ምን መናገር እንደምትችል ማስታወስና ጮህ ብሎ መናገር ነው። ውሸት መናገር ግን ይከብዳል። ምንም የማታስተውሰው ነገር ስለሌለ የሚታመን ታሪክ መፍጠር ይጠበቅብሃል። ውሸታሞችን ለመያዝ የተሻለው መንገድ ታዲያ የተጨናነቀው አእምሯቸው ስህተት እስኪሰራና መስማት የምትፈልገውን እስኪነግርህ መታገስ ነው። ምርጦ አቀራረብም እንደ መመርመር ሁነህ አለመቅረብ ነው። ይልቅ ግዴለሽ መስለህ ወሬው ውስጥ ተሳተፍ። በጣም ቀርበህና ቀጫጭን ለሚመስሉ የታሪኩ ክፍሎች ቦታ እየሰጠህ አድምጥ። ቀስ ብሎ ታሪኩ ራሱ ይፈታልሃል ወይም እርስ በርስ ሲጋጭ ታያለህ። በዚህ መጋጨት ውስጥ ከቆየው ብዙ ውሸቶችን ወይም የማይጣጣሙ ልዩነቶችን ይጨምርልሃል። ደስ የሚለው ዘዴ ደግሞ ሰውየው ምን ያህል ሐቀኛ እንደሆነ በመንገር መጀመር ነው። ይህም ሰውየው ሐቀኛ እንዲሆን ይገፋፋል። ወይም ሐቀኛ ለመሆን በመፈለግና በመዋሸት መሃል ሲወጠር ታገኘዋለህ። ይህ ውጥረትም በራሱ ጊዜ ውሸቱን እንዲናዘዝ ያደርገዋል። ካናዳዊ የጥናት ባለሙያ ጆይ ኦልሰን ስለማሳመን ኃይል በሰፊው ጽፏል። በጽሑፉ የማሳመኛ ዘዴዎች ማታለልን ለማጋለጥ የሚረዱ ኃይለኛ ዘዴዎች መሆናቸውን ይናገራል። እውነት አለው የሰዎችን ውሸት በሙከራ መለየት ወይም ብልህና ኢላማ ያላቸው ጥያቄዎችን በማቅረብ እንዲሁም የማሳመኛ ዘዴዎችን በመጠቀም እውነቱን እንዲያወጣ በትጋት መልእክት ማስተላለፍ ትችላለህ። አእምሮአቸው ላይ ሐሳቦች በጨመርክ ቁጥር ሰዎች ብዙ ነገር እንዲያስቡ እያደረካቸው ስለሆነ ውሸታቸው ይፈርሳል። ጠቃሚው ዘዴ አንተ ራስህ አንድ እውነት ያልሆነን ነገር መናገርና ምላሻቸውን መመልከት ነው። ይህም እውነት ካልሆኑ ነገሮች ያላቸውን አቀራረብ ከመንገሩም በላይ ሌላ ተጨማሪ መረጃ ለአንተ አሳልፈው የመስጠት እድላቸው ይጨምረዋል። ይህ በእውነትና ውሸት መሃል የምታደርገውን መመላለስ ደጋግመህ ስታደርግ ውሸታሙን ሰው ነጥብ እንዲጥል እያመቻቸው ነው። እውነት መሆኑን የምታውቀውን ጉዳይ እንዲያብራራልህ ልትጠይቅ ትችላለህ። ከዚህም ውሸት ለሆነ ነገር ከሰጠህ ምላሽ ጋር ታነጻጽረዋለህ። ይህ የበለጠ አጋዥ የሚሆነው ሰውየውን በደንብ የማታውቀው ከሆነና መደበኛ ባህሪውን ለመረዳት ስትፈልግ ነው። የተለማመዱትን ታሪክ ለጊዜው እንዲደርሱት የሚያደርግ ድንገተኛ ጥያቄን ጠይቃቸው። ከዛ ሲመልሱ ምናልባት ዝርዝር ነገሩን ሊረሱት ይችላሉ። አስፈላጊ ያልሆነውን የታሪኩን ክፍል ወሰድና የራስህን ነገር ጨምረህና ትንሽ አስተህ ደግመህ ንገራቸው። ምን እንደሚሰሩም ተመልከታቸው። ስህተት ሰርተሃል ብለው ካሰቡ ቀላል አድርገው ከጠየቀው ነገር ጋር ይስማማሉ። እስካሁን በሕይወት የተለመደና ተፈጥሯዊ ውይይት ስታደርግ ቆይተሃል። አሁን ደግሞ የሚነግርህን ታሪክ ውስጥ ወጥረት፣ መረበሽ ወይም ተፈጥሯዊ ያልሆነ ነገር ካለ ለመለየት ሞክር። ውይይቱ ከጠበቅከው ውጭ ሂዶ ስንጥቆቹ መታየት ከጀመሩ መዋሸት የሚያስከትለውን ውጤት በቀጥታ ማሳወቅ ልትጀምር ትችላለህ። ይህም ሰውየውን ግራ አጋብቶ አጨናንቆ የማሰብ አቅሙን ሊያዳክመውና የበለጠ ስህተት እንዲሰራ ሊያደርገው ይችላል። በመጨረሻ ውይይቱ ውስጥ ስሜት የተንጸባረቀበትን መንገድ እይ። የቀድሞ የኤፍቢአይ የምርመራ ባለሙያና ኤጀንቱ ጆ ናቫሮ ከአንድ ነጠላ ምልከታ ይልቅ ብዙ ምልከታዎችን መጠቀም ጠቃሚ መሆኑን አጠንክሮ ይናገራል። ከውሸቱ ጀርባ የጥፋተኝነት ስሜት፣ ፍርሃት፣ ጭንቀት ወይም ነገሮች የመሸሽ ፍላጎት ይኖራል። አዋቂዎቹ የዱፔር ደስታ ይሉታል። ውሸቶች ብዙ ጊዜ በእርጋታ ሊቀርቡ ይችላሉ። ምናልባትም አንድ ሰው እውነተኛ ያልሆኑ ስሜቶችን እዚህም እዚያም ሲረጭ ልታይ ትችላለህ። ነገር ግን በደንብ ከተረዳኸው ስሜቱ የዘገየ ያለ፣ የጊዜው የቀረበ፣ ካስፈላጊው በላይ የቆየ ወይም
ተገቢ ያልሆነ አገላለጽ ያለው መሆኑን መለየት ትችላለህ። ይህ የሚሆነው ደግሞ ልክ ያልሆነ ነገር መኖሩን የሚናገረው የአእምሮ ጫና ሐቀኛ የስሜት ገለጻ ጋር ስለሚጋጭ ነው። ውሸታቸውን ጠብቀው ለማቆየት የሚታገሉ ሰዎች ናቦሮ የሚያወራላቸውን ብዙዎቹን ምልክቶች ያሳያሉ። ከንፈርን መምጠጥ፣ ሰውነትን ገሸሽ ማድረግ፣ አንገትን መንካት ወይም ማናፈስ ማለትም የሸሚዝን የላይኛውን ቁልፍ መፍታት ወይም ፀጉርን ከአንገት ማሻሽ የመሳሰሉት ያሳያሉ። ውስብስብና ግራ አጋቢ ጥያቄዎችን እየጠየቅ የአእምሮ ጫናውን በጨመርክ ቁጥር ብዙ ስሜቶችን ታጋልጣለህ። መቆፈርህን ቀጥል። በስሜትና የፈጠራ ታሪኩን የሚያብላላ የአእምሮ ጫና መካከል ያለውን ጨዋታ ለመመልከት ምርጡ መንገድ በቀጥታ ስለ ስሜቶቹ መጠየቅ ነው። ብዙ ሰዎች ዝርዝሩን ቀድሞ ቢያቅዱበትም እንዴት በስሜት መመለስ ወይም ማስመሰል እንዳለባቸው ግን አያስቡበትም። ለምሳሌ አንድ የኤፍቢአይ ኤጀንት አንድን ሰው አስከሬኑ የማን እንደሆነ በማወቁ ምን እንደተሰማው ይጠይቃል። ያጠናው ውሸት ውስጥ ይህ አይነቱ መረጃ ስለሌለ ሰውየው ለመመለስ ትንሽ ጊዜ ይወስድበታል ወይም ያለምንም ስሜት ይመላለሳል፣ አልያም የማያሳምን አኳኋን ያሳያል። እውነቱን የሚናገር ሰው ግን ወዲያውኑ ቀለል አድርጎ ይመልሳል። የሚያሳየው ስሜትም ተመሳሳይ ነው። ጥያቄዎችን ከመጠየቅ በተጨማሪ የአእምሮ ጫና መፍጠር ሌላ ውሸትን የማገላጫ መንገድ ነው። አእምሮአችንን ታሪክን ለመፍጠርና ለማቆየት የሚያደርገው ጥረት ምክንያት ለሌሎች ዝርዝር ነገሮች እምብዛም ትኩረት አይሰጥም። ለምሳሌ አንድ የትዳር አጋር ቀኑን ሙሉ የት እንደነበር የሚያስረዳ ውሸትን እየተናገረ ከሆነ አወራሩ ስሜት አልባ ነው የሚሆነው። በሌላ ጊዜ ስለ ጓደኞች ሲወራ ሞቅ ያለና በደስታ የተሞላ ድምፅ ነው ያለው። የውሸት ሲሆን ግን ከተናጋሪው ስሜት የተነጠለ ደረቅ የሐተታ ዝርዝር ይሆናል። ይህ ደግሞ የሚሆነው ውሸታሙ በአንድ ጊዜ ተጨባጭ ስሜታዊ መሆኑን ስለማይችል ነው። በዚህ መንገድ ሰዎችን አንድ ታሪክን ሲናገሩ ያላቸውን ስሜት በማጥናት ከሚናገሩት ነገር ጋር ይስማማል አይስማማም የሚለውን መለየት ትችላለህ። አተራረኩ የተጠና ይመስላል። ስለ ዝርዝሩ ስታወሩ ከእሱ በላይ የምትገልጸው አንተ ነህ። እንደዚህ አይነት ጥያቄዎች ውሸትን የተሻለ ለመመርመር ያግዙሃል። የትኛውም የሰለጠነ ውሸታም ሰው እንኳን መደበቅ የማይችላቸው በቃል የማይገለጹ የውሸትን የሚጠቀሙ ምልክቶች አሉ። አንተም ልትከታተል የሚገባ እነዚህ ምልክቶች ነው። ምልክቶቹ ሰብስበህ በማጥናት ውሸት መሆን አለመሆናቸውን ትደመድማለህ። ፊት ላይ የሚገለጹ ምልክቶችን መደበቅ ቀላል ነው። ሆኖም ግን ውሸት የሚፈጥረው ጭንቀትና የጥፋተኝነት ስሜት ምክንያት የሚፈጠር መነቃቃት እንዳለ ጥናቶች አሳይተዋል። ይህም ሰዎች ላይ ከተለመደው ጊዜ የተለያዩ ቃል አልባ ምልክቶችን የማሳየት እድላቸው ሰፊ ነው ተብሎ እንዲታሰብ አድርጓል። ለምሳሌ ሰዎች ከተለመደው ጊዜ የበለጠ ሲዋሹ ዓይናቸውን ያርገበግባሉ፣ የንግግር መረበሽ፣ የምላስ ወለምታ፣ የዓይን ብሌን መስፋት የመሳሰሉት የውሸት ምልክቶች ናቸው። የእነዚህ ምልክቶች ድግግሞች ከውሸቱ ውስብስብነት አንጻር ይወስናል። ስለዚህ አንድ ሰው ከአማካይ ጊዜ በላይ ዓይኑን ካርገበገበ ውሸቱም ትልቅ የመሆኑ እድሉ ሰፊ ነው። በመሆኑም የአእምሮ ጫናን ለውሸት ማጋለጫ ለመጠቀም ሁለት መንገዶች አሉ። ስልታዊ የሆነ ትክክለኛ ጥያቄዎችን በመጠየቅ ታሪካቸው ላይ ክፍተትን ማበጀት ትችላለህ፣ ወይም ውሸትና የአእምሮ ጫናን የሚያመለክቱ ልዩ የባህሪ ምልክቶችን ለማግኘት ትሞክራለህ። ለተሻለ ውጤት ደግሞ ሁለቱም በጋራ ብትጠቀምባቸው የበለጠ ትክክለኛ ድምዳሜ ላይ ያደርሱሃል። ውሸትን ከአማካይ በተሻለ መጠን ለመለየት የሚረዱ አጠቃላይ ምክሮች። መረጃውን አንተ ራስህ ጎትተህ ከማውጣት ይልቅ ዘና ብለህ ሌላኛው ሰው እንዲነግርህ አድርገው። የምታውቀውን ሁሉ በአንድ ጊዜ አትዘርግፍ። ዘና በል። እያየህ ያለኸው ለምርመራ የተቀመጠውን ሰው ነው፣ ግን ምርመራ ላይ እንዳለ እንዲሰማው አታድርግ። ከዚያ ይልቅ ራሱ ሁኔታው ሲያስጨንቀው ተመልከት። እንደ አፍንጫን መንካት፣ አሻግሮ መመልከት ምናምን የመሳሰሉ ነጠላ ምልክቶች ላይ አተኩር። ይልቅ ሰውየው ውይይቱ ውስጥ ለሚፈጠሩ ለውጦች የሚሰጠውን ምላሽ ተመልከት። በተለይ የታሪኩን ዋና ነገር ያሳያሉ ብለህ የምታስባቸው መታጠፊያዎች ላይ የሚኖረውን ምላሽ አስተውል። ካስፈላጊው በላይ የረዘሙ ታሪኮችን ስማ።
ውሸታሞች ብዙ ጊዜ ብዙ ቃላትን መጠቀም በፍጥነት ያወራሉ። ጊዜን ተጠቀምበት። ውሸቱን ለማጋለጥ ጊዜ ሊፈጅብህ ይችላል። ነገር ግን ሰውየው በረዥሙ ባወራ ቁጥር የማምለጥና ታሪኩን አጣብቂኝ ውስጥ የመክተት እድሉ ሰፊ ነው። በዋናነት ቀጣይነት የሌለው መሆኑን ተመልከት። አላስፈላጊ ዝርዝሮች፣ ከታሪኩ ጋር የማይስማሙ የስሜት ገለጻዎች ወይም ታሪኩ የሚነገርበት መንገድ ላይ የሚደረጉ ድንገተኛ ለውጦችን ተመልከት። ወሬኛ መሆንና ከዚያ ድንገት ጸጥ ማለት፣ ጥያቄ ስትጠይቅ ማኩረፍ ግልጽ ምልክቶች ናቸው። ሁልጊዜም ውይይታችሁን ከምታውቀው ከአውዱና ከሰውየው ጋር ባለ ግንኙነት ካስተዋልካቸው ነገሮች አንጻር ትርጉም አካሄዶችን መመልከት። ይህ አካሄዱ ቢረብሽ ወደ ሌላ ጥሩ ነገር ይመራል ወይም በማለት የመሞከር ሂደት ነው። ደመነፍስን ለማመን አትፍራ። ምናልባት ድብቁ አእምሮ ንቁ አእምሮ የሚያውቀውን መረጃ አግኝቶ ሊሆን ይችላል። ደመነፍስህን ተማምነህ ብቻም አትወስን፣ ግን ፈጥነህ ችላ አትበለው። ዘወትራዊ የአካል ቋንቋን፣ ድምፅህን፣ የቃላት ፍንጮችን መመልከት ሐቀኛ ሰዎችን ለመርዳት ይጠቅማል። ውሸታሞችን ለመለየት ግን ውስብስብ ዘዴ ያስፈልገናል። ብዙ ሰዎች የሚያስቡትን ያህል ውሸትን የማወቅ አቅም የላቸውም። አድሎ፣ አጉል ጥበቃና ልንዋሽ አይገባም የሚሉ አመለካከቶች እየተታለልን እንደሆነ እንድናውቅ የሚያደርጉ ነገሮች መካከል ናቸው። ጥሩ ውሸትን የመለየት ችሎታ ትኩረትን ውይይቱ ላይ ያደርጋል። ሰዎች በፈቃደኝነት መረጃን አሳልፈው እንዲሰጡ ነፃና ክፍት ጥያቄዎችን ተጠቀም። የቃላት ጋጋታን፣ የታሪኩ ቀጣይ አለመሆንን ወይም የስሜትን ተጽዕኖን፣ ጥያቄን የማዘግየት ወይም አለመመለስን፣ ድንገተኛ ጥያቄዎችን መመለስ አለመቻልና የመሳሰሉት በጥንቃቄ አስተውል። ድንገተኛ ውሸት ሲሆን የሚዋሹት ሰዎች መለየት ቀላል ነው። ለውሸታሞች የውሸት ታሪካቸውን የሚለማመዱበት ጊዜ አትስጣቸው፣ ወይም ድንገተኛ ጥያቄዎችን ጠይቃቸው፣ ወይም ደግሞ የውሸት ታሪክ ፈጥረ ንገራቸውና ምላሻቸውን ስማ። ከዚያም ማነጻጸሪያ መስመርን ታገኛለህ። የአእምሮ ጫና መፍጠር ውሸታሞች ታሪካቸው እንዲዛባባቸው ወይም ዝርዝሩን እንዲሰሩት ያደርጋቸዋል። በጥልቀት መቆፈርህን ቀጥል። ዝርዝር መረጃዎች አለመዋሃዳቸውን፣ የስሜት ከታሪኩ ጋር አለመጣጣምን ስታይ ግለሰቡ ሆን ብሎ ጊዜ እየገዛ መሆኑን ጠርጥር። ግለሰቡ የአእምሮ ጫና እንዳለበት የሚያሳዩ ምልክቶች ፈልግ። ለምሳሌ የውሸታሞች አንድ አማካይ የተለመደ ሰው ስለ ጉዳዩ ሲያወራ ሊያሳየው ከሚችል ያነሰ ስሜትን ያሳያሉ። እነዚህ ስሜቶችን በአካል ቋንቋው በኩል ሊወጡ ይችላሉ። ብዙ ጊዜ ተደጋጋሚ የአይን ማርገብገብ፣ የአይን ብሌን መስፋት፣ የንግግር መረበሽና የመሳሰሉ ወለምታ ምልክት ሊሆን ይችላል። ውሸታሞች መለየት እጅግ ከባድ ቢሆንም ስልታዊና ኢላማ ያለው ውይይትን ከተከተልክ ውሸታሙ ግለሰብ የራሱ ታሪክ እንዲዛባበት በማድረግ ከአካል ቋንቋ ምልክቶች የተሻሉ መረጃዎችን ማግኘት ትችላለህ። አንድ ሰው እየዋሸ እንደሆነ የምታውቅባቸው 5 ምልክቶችን ልንገርህ። የአካል ቋንቋዎች: መቁነጥነጥ፣ ፊትን ወይም ፀጉርን መንካት፣ ራስን ማራቅ፣ እጅን ማጣመር፣ ዓይንን ለማየት መፍራት፣ አፍን መሸፈን፣ እግርን ማንቀጥቀጥ፣ ዓይንን በፍጥነት ማርገብገብ፣ ግንባርን ማኮሳተር። እነዚህ ምልክቶች ምቾት ማጣትን የሚጠቀሙ ሲሆኑ ምቾት ማጣቱ ደግሞ ከመዋሸት የመጣ ሊሆን ይችላል፣ ነገር ግን ሁልጊዜ እውነት ላይሆን ይችላል። ንግግር በአካል ቋንቋ ብቻ እርግጠኛ መሆን ሲከብድ የንግግርን አካሄድ ማጥናት ሌላኛው የውሸትን ለመለየት የሚረዳ መሳሪያ ነው። የጥናት ባለሙያዎች እንዳረጋገጡት የሚዋሹ ሰዎች የሚከተሉትን ምልክቶች ያሳያሉ ይላሉ። ብዙ ቃላት መጠቀም፣ ሶስተኛ መደብ ተውላጠ ስሞችን ይጠቀማሉ። እነርሱ፣ እሱ፣ እሷ ማለትን ያዘወትራሉ። ቅድስናን ያጣጥላሉ። ቁጥሮችን ይጠቅሳሉ። የሚዋሹ ሰዎች የቻሉትን ያህል ከጥያቄ በማምለጥ ራሳቸውን የፈጠሩት ታሪክ ላይ ብቻ ያተኩራሉ። ትልልቅና ግልጽ ያልሆኑ ቃላትንም አብዝተው ይጠቀማሉ። ተደጋጋሚ ስህተቶች ብዙ ጊዜ ግልጽ ሆኖ የሚታይ ምልክቶች ነው የሚናገሩት። ታሪክ ውስጥ ተደጋጋሚ ስህተቶችን ይሰራሉ። ይህንን ስህተት ለመያዝ ታዲያ ትኩረት ሰጥቶ መከታተልና ተጨማሪ ስህተትን እንዲሰሩ የሚያደርጓቸውን ጥያቄዎች መጠየቅ ያስፈልጋል። የንግግር የአካል ቋንቋ አለመጣጣም በብዙ ባህሎች ራስን ከፍ ዝቅ ማድረግ አዎ ማለት ነው፣ ወደ ግራና ቀኝ ማድረግ ደግሞ
በተቃራኒው ታዲያ አንድ ሰው በአፉ አይ አላደረኩም እያለ ራሱን ካፍና ዝቅ አድርጎ ችግር አለ ማለት ነው። ሳይኮሎጂ ደግሞ ከአፍ ይልቅ የአካል ቋንቋ ታማኝ ነው ይላል። ከንፈሮች አይዋሹ። ከመናገር በፊት አፍን መሸፈን የሚያጠራጥር ድርጊት ነው። ሰዎች ከንፈራቸውን የሚሸፍኑት መደበቅ የሚፈልጉት ነገር ሲኖር ትላለች ሳይኮሎጂስቷ ብራውን። ካፋቸው የሚመጣው ነገርም ግማሽ እውነት አሊያም ውሸት ነው። መዘግየት፣ አንድ ሰው የጠየቀውን ለመመለስ ከ5 ሰከንዶች በላይ ከዘገየ የማታለል ምልክት ሊሆን ይችላል። የተጨነቁ አይኖች ካየህ ጠርጥር። አንድ ሰው የጠየቀውን ጥያቄ ከመመለሱ በፊት አይኑን ካቅለዘበዘ እውነቱን መናገር ፈርቷል ማለት ነው። ቅላጼ፣ ሰዎች ሲዋሹ ድምፃቸው ይንቀጠቀጣል ወይም ይጨምራል። ውሸትን በድምፅ ለመለየት የሚረዱ ምልክቶች የድምፅ መንቀጥቀጥ ወይም መጨመር፣ መንታት ወይም ጉሮሮን መጠራረግ፣ ያልተለመደ አይነት ያነጋገር ፍጥነት፣ ሐረጎችን ወይም ቃላትን መደጋገም። ደመነፍሳዊ ምልክቶች ቅልል አለማለት፣ አንድ ሰው እየዋሸ ሲሆን የልብ ምት መጨመር፣ የእጅ መላጥ ወይም የሆድ መቋጠር ሊሰማ ይችላል። ግራ መጋባት ወይም ሁኔታዎች መከታተል አለመቻል። ሰዎችን የማንበብ ጥበብ ከፓትሪክ ኪንግ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።